ሰላም አለይኩም ይችን እህታችንን ኩዌት አየር መንገድ ነው ያገኘኋት። እስኪ ተናገሪ ማን ነበር ስምሽ? ስሜ ረዚቃ እባላለሁ። እሺ በኢትዮጵያ 12 ነበር የመጣሁት ወደ ኩዌት። እሺ እንደመጣሁ የሆነ ክፍል ቆልፎ አስገቡኝ እዚሁ ፖሊሶቹ ማለት ነው። ከዛን አሻራ ሳረግ ካንስሌሽን ምናምን መግባት አትችይም ኩዌት አሉኝ። ከዛ በኋላ የሆነ ክፍል ቆልፉብኝ። ያው መመለስበት ትኬቱ ተሰጠኝ። ብሩን ደግሞ ተበድሬ ነው የመጣሁት። 80 ሺህ ብር አስጨረሱኝ። ኤጀንሲ ማን ይባላል? ለቤክ ኤጀንሲ ይባላል። ለቤክ የት አካባቢ ነው ያለው? ጅማና ላምበረት ነው ያለው። እና አሁን ታስረሽ ወደ ሀገር ልትመለሺ? አዎ ተመለሽ ተባልኩኝ። 2 ቀን ቆይታ በኋላ እና ልጆች ያሉሽ? አዎ 2 ልጆች አሉኝ፣ ሴት ልጆች ለወንድሜ ሰጥቼ ነው የመጣሁት። ለቤክ ኤጀንሲ የት ነው ያለው? ላምበረት። አይዞሽ አታልቅሽ፣ አላህ ያለው ነው። ሌላ የምትናገሪው ነገር አለሽ? ለቤተሰብ ወይም ለኤጀንሲ? እንዳይሰሙ ቤተሰቦች እንዲሰሙ አልፈልግም። እንዳይሰሙት ሰናብቼ ነው የመጣሁት። ከሰው ተበድረሽ ነው ገንዘብ? አዎ ተበድሬ ነው የመጣሁት እኔ። ምክንያቱም ከዚህም በፊት ለቤክ ኤጀንሲ ራሱ የዱባይ ነበር የጀመርኩት። እኔ ኩዌት መምጣት አልፈለኩም ነበረ። ከዛን ቪዛሽ መጥተዋል ስለኝ አዲስ አበባ መጥቼ ሜዲካል አድርጌ ምን ብዬ ነፃ ሆንኩኝ። ትኬት ይቆረጥልሻል ግቢ ሲባል ገባሁኝ። ከዛን የትኬት ዋጋ ጨምሯል 30 ሺህ ብር አምጪ አለች። እሱንም እሺ ብዬ ተበድሬ ሰጠዋል። ከዛ በኋላ ቪዛሽ ተቃጥሎ ስሟን አላውቃትም። እዚህ ለቤክ ኤጀንሲ ያለው ነው የሚያውቃት አለ እዚህ የሚሰራ አዲስ አበባ ማለት ነው። እሱን እንደዛ አምጪ የሚለኝ ጅማም አለች። ከዛም ቪዛሽ ተቃጥሏል አለች። 30 ሺህ ብር ባላ 2 ዙር አዲስ አበባ መጥቼ ስንት ወጪ ካወጣሁ በኋላ እሺ ብዬ የኩዌት ጀምርልኝ ስትለኝ እሺ ጀምርልኝ፣ ግን በፊት ኩዌት ጠፍቼ ሰርቼ ካንስል አለብኝ ስለ አዲስ አሰራር ነው። ይሄ አዲስ አሰራር ነው፣ ችግር የለውም ጀምሪ ብላ ያው ኪሳራ 2ኛ ዙር ኪሳራ አስከተተች። በቃ